እንደምትመለከቱት ብዙ ሰው ዝም ብሎ እየሰራ ነው እና ብዙ ገንዘብ እየሰራበት ነው። ልክ ቲክቶክ ሲመጣ ያለውን አይነት ነገር ነው። ብዙ ሰው ቲክቶክ ከመጡ ብዙ ከተዋወቀ በኋላ ነው ማስተዋወቅ የጀመረው። አብዛኛው ሰው ዝም ብሎ በጸጥታ እየሰራ ያለው ነው። አሁን በቅርብ ጊዜ የተለቀቀ መተግበሪያ ነው። በአብዛኛዎቻችሁ ሎጊን አድርጋችሁ ወይም ደግሞ የሆኑ ሰዎች ሊንኩን ልኮላችሁ እንዴት መስራት እንዳለባችሁ ያላወቃችሁ አጭር ማብራሪያ ነው የምሰጣችሁ። በጥሞና ተከታተሉኝ። መጀመሪያ ያው መተግበር የተላከላችሁ ሊንክ ሊኖር ይችላል። ለምሳሌ እንደምታዩት ይሄ ሊንክ አለ። ይሄንን ነካለሁ፣ ክሊክ አደርጋለሁ፣ ሎድ ያደርጋል። እናንተ ጋር የሚወስዱ አፕሊኬሽን ዳውንሎድ እንድታደርጉት ነው። እኔ ሎድ አፕሊኬሽን ዳውንሎድ ሳደርኩት ወደ ፕሌይ ስቶር ሳይሆን የወሰደ ቀጥታ ወደ መተግበሪያውን እንዲከፍት ነው ያደረገው። ከዛ ቲክቶክ ወይ ፌስቡክ ወይ ደግሞ በጉግል ሎጊን አድርጌ እንዲገባ ነው ያደረገኝ። ስለዚህ ቀጥታ እኔ በጉግል ሎጊን አድርጌ እዚህ በፊት ባልገባሁበት ኢሜይል ነው ማሳያቸው። እነዚህ ለሙከራ ብዬ የገባኋቸው ናቸው። በሌላ እገባለሁ ማለት ነው። ኢሜይል ያልገባሁበት አዲስም ብዬ የከፈቱት ኢሜይል አለ። በሱ እገባለሁ፣ አግሪ ላለሁ ልክ እንደዚህ ያመጣልኛል ማለት ነው። ዌልካም ብሎ እዚህ ጋር ስሜንም በራሱ አውቶማቲካሊ ሲንክሮናይዝ አድርጎ ያመጣዋል። ከዛ እዚህ ጋር ትመርጣላችሁ። ይህ ኢሜይል አድርጌ ነው የመረጥ። ከዛ ዲፎልት እንዲገባ ማድረግ እችላለሁ ወይ ኮንፊርም ላለው። ከዛ ቀጥታ ብለን ኮምፕሊት ላለው ማለት ነው። ልክ እንደዛ አድርጎ ወደዚህ ፔጅ ይወስደኛል። ሁላችሁም እዚህ ጋር ደርሳችሁ ነው በእርግጠኝነት የተደናገራችሁት ማለት ነው። ስለዚህ ምንድነው የሚያደርገው? እዚህ ጋር የእጅ ምልክቷ እንደምታሳየው ክሊክ አደርጋለሁ ማለት ነው። እቺን ክሊክ አደርግ እንደዚህ አድርጎ ፕላስ ያደርግልኛል ማለት እዚህ ክሊክ አደርጋለሁ። አሁን እዚህ ጋር ዊዝድሮው ወደሚለው ክሊክ አደርጋለሁ። ከዛ እዚህ ጋር ካርድ ናምበር የባይናንስ ወይ ባይቢት ወይ ደግሞ ሌላ ዋሌት አድሬስ ያስፈልጋቸዋል። የዲጂታል ክሪፕቶ መቀበያ ዋሌት አድሬስ ይፈልጋል። የኤስዲሲ የሆነ አሴት እና ኔትወርክ ቾይኑ ኢቴሪየም የሆነ ማለት ነው። ያንን ነው ከዚህ ያመጣችሁ ፔስት የምታደርጉ። ምናልባት ባይናንስ አካውንት ያላችሁ ባይናንስ ላይ ትገቡና እኔ ኦልሬዲ ባይናንስ አካውንት አለኝ። ወደ ባይናንስ አካውንት ሄዳለሁኝ። ከዛ ከዚህ ጋር ዲፖዚት የሚል አለ። ዲፖዚት የሚለው ጋር እዚህ ጋር ምንድነው ያልኳችሁ መጀመሪያ ዩኤስዲሲ። ስለዚህ ዩኤስዲሲ ብሎ እዚህ ጋር ያመጣልኛል። እሱን ክሊክ ሳደርግ ከዛ ኔትወርክ ጆኑ ምንድነው ያልኳችሁ ኢቴሪየም ኔትወርክ ጆኑ ኢቴሪየም ኔትወርክ ERC20 የሚለው ማለት ከዛ እቺ ኔትወርክ ኮፒ ታደርጋላችሁ ማለት ነው። ከዛ ምንድነው ታደርጉት? ወደ ቅድሙ ትመለሱና ወደ መተግበሪያችሁ ትመለሱና ከዚህ ጋር እቺን ካርድ ናምበር የሚለው ላይ እዚህ ጋር ፔስት ማድረግ ነው ማለት ነው። ከዛ ኮንፊርም ዊዝድሮዋል ትላላችሁ። ይሄኛው ክላይም አድርጋል ነው የሚል ቅድም ዊዝድሮው ስላደረኩበት ነው ማሳየት። እዚህ ጋር ወደ ባይናንስ አካውንት ልመልስና ላሳያችሁ። አሴት ውስጥ ገብቼ አሳያችኋለሁ። አሴት ውስጥ እዚህ ጋር ክሪፕቶ ዲፖዚት USDC 0.1 የሚለው እዚህ ጋር ቅድም ኮምፕሌት የሆነው የሆነ ሊስቱ ማለት ነው። ዛሬ ቀኑ ውስጥ ነው 26/01/03 ይላል በፈረንጆች 26/01/03 ጠዋት አካባቢ ነው ያደረኩት። አንድ ሰዓት አካባቢ ነው። እንደዚህም እንዲያው እንደዚህ የተሰሩ ስራዎች አሉ። በዛውም ያው ብዙ ነገሮች እንደዚህ ይሰራሉ የሚለውን ለማመልከት ነው። ቀጣይ ደግሞ እንዴት ነው የሚሰራ የሚለውን ለማሳየት በዚህ መሰረት ቴስት ማድረግ ትችላላችሁ መስራት አለ መስራቱን። ስለዚህ እኔ አሁን የሚመጣ ኖቲፊኬሽን አለ አክሴፕት እንላለን። አሁን እቺ ማጭድ ምልክቷ አለች አይደል? እሺ አሁን እኔ ፌስ ካም እየቀረስኩበት ያለው ሁለት ማይክ በአንድ ማልቲፕል መጠቀም እንደማይችል ነው ኖቲፊኬሽን የላከልኝ ኢሜል ይባላል። እዛ ጋር ወጥቻለሁ። ሶ አሁን እዚህ ጋር የመጀመሪያ ቀን ቼኪን ማድረግ ይኖርብናል። የመጀመሪያችን ሪሲቭ ላለው ቼኪን እዛ ቀጣይ ቀንም እንደዚሁ ይመጣልኛል። ሪሲቭ እያልኩኝ መጀመሪያ ላይ ምንድነው የምታደርጉት የሚለውን ነገር ነው። እዚህ ጋር ይሄ ፋርም አለ። ይሄን ክሊክ ማድረግ እና ይሄንን ክሊክ ማድረግ ነው። እቺ እዚህ ጋር የምትመለከቷን ፋርሟን ማለት ነው ክሊክ ማድረግ ነው። ሌቭል አፕ የምትለዋንም ታች ላይ ያለችው ጎልድ ኮይል ስትሞላ ክሊክ እያደረጉ አፕግሬድ ሌቭል አፕ ማድረግ ነው። ሌቭሉ ይጨምራል እና ይህ ማድረግ ደግሞ ፕሮሰስ አለው፣ ጊዜ ይፈጃል። ይሄ እንዳይሆን ምንድነው ማድረግ ያለብን? ደርሻለሁኝ አሁን 0.5 እስኪደርስ
0.5 እስኪደርስ ያው እንደተለመደው ፋርሙን መሰብሰብ ከዛ ደግሞ ሌቭሉም አፕ ማድረግ እያደረግን እንቀጥላለን። አሁን 0.26 ደርሰናል። ስለዚህ እንቀጥላለን 0.5 እስኪደርስ ያው ፈጠን ላድርግ ቪዲዮ እንዳይረዝም። ሌላው ይህ ከላይ የምታዩት ጎልድ 10% የምትለዋን ክሊክ ስታደርጉ ወደዚህ ፋሚሊ ሩም ይወስዳል። ከዚህ ላይ ገብታችሁ ለ5 ደቂቃና በላይ ከተቀመጣችሁ 10% ኮሚሽን እና ታገኛላችሁ። ከዛ ደግሞ እንደምታዩት ከዚህ ከፋሚሊ ያሉትን ሰዎች ታች ላይ ክሊክ እያደረጋችሁ አድ ፕላይሜት ታደርጋላችሁ። በቀን 5 ሰዎችን ነው አድ ማድረግ ያለባችሁ። ልክ እንደናንተ ሁሉ እንደዚህ የላክላችሁ ሰዎች ሲኖር ደግሞ እንደዚህ አግሪ ትላላችሁ ማለት ነው። የገባችሁባትን ሩም ደግሞ ልክ እንዲሁ ፎሎ ማድረግ ይኖርባችኋል። ምክንያቱም ሌላ ጊዜ ገብታችሁ ወንበር ላይ ለመቀመጥ ወይም ፋሚሊ ሩም ላይ ለመቀመጥ ስለሚያስፈልጋችሁ ፋሚሊ ሩም ማለት ነው የራሳችሁ ሩም እስክትከፍቱ ድረስ ማለት ነው። እንግዲህ በነጻ 5 ሰዎችን ነው አድ ፕሌይሜት ማርተል። አሁን 5ኛውን አድርጌያለሁ። ከዚህ በኋላ ሌላ አድ ላርግ ብል 300 ኮይና በላይ የሚጠይቅበት መንገድ አለ። ያው እንደ ሌብላችሁ ቢወሰንም ሌብላችሁ ከፍ ባለ ቁጥር ይህን ነገር አፎርድ ማድረግ ከቻላችሁ ኮይን ይገዛችሁ ፕሌይሜት አድ ማድረግ ትችላላችሁ ከ5 በላይ በቀን ማለት ነው። ከታች ላይ የአቺቭመንት በኖቲፊኬሽን ማሳወቂያ ነው። እሱን ክሊክ ስታደርጉ ምን ያህል አቺቭ እንዳደረጋችሁ ያሳያችኋል። ልክ እንዳሁን እንደማሳያችሁ ማለት ነው። እሺ አሁን እንግዲህ 0.48 ደርሰናል። እንግዲህ 0.5 ለመድረስ ያሉትን ቀሪ ታስኮችን እንደምታዩት እናደርጋለን። ታስክ ናምበር 1 ፋሚሊ መፍጠር ነው። እሱ ያው ሌቭል 5 እና በላይ ከሆናችሁ በኋላ ነው ፋሚሊ መፍጠር የምትችሉት። ሌላው ቮይሶችን ሳውንዶችን እዚህ ጋር መቆጣጠር ትችላላችሁ። ከላይ 3 ሰረዞና ነክታችሁ እንደዚህ ሚት ማለት ትችላላችሁ። ሁለተኛው አድ ፕሌይሜት ማለት ነው። በፋሚሊ ውስጥ እዚህ ጋር ልክ እንዳላችሁት ማለት ነው ትገቡና ፕሌይሜት አድ ማድረግ ነው። ቅድም ልክ እንዳሳየዋችሁ ማለት ነው። ሌላውና ወሳኙ ነገር ደግሞ ዳይስ መጫወት የሚለውን ነው። በስተቀኝ ግርጌ በኩል ያለችዋን ግሎ ያደረገችዋን ክሊክ ታደርጋላችሁ። ከዛ እንደዚህ ሎድ ያደርግላችኋል። ከዛ በኋላ ልክ እንደዚህ ኢንተርፌሱ እንደዚህ ይከፍትላችኋል። ከዛ ታች ላይ እንደምታዩት 30 ከ80 አለኝ 30 ዳይስ አለ። እሱን ክሊክ አድርግና ሎንግ ፕሬስ አድርገው አውቶ ራሱ ይጫወታል። ቁጥሩን መቀነስ መጨመር ይቻላል። እዛ ታስኮች ደግሞ አሉ እንደምታዩት። ይህ ታስክ በየ3 ሰዓቱ በየ4 ሰዓቱ ሪስታርት ያደርጋል። ከላይ ማድረግ አለው ክራይም ታደርጋላችሁ ማለት ነው። ከዛ ወደዚህ ሄዳለሁ። ይሄንን ሎንግ ፕሬስ ያደርግና ሮል እያደረገ እንዲህ ዙሪያውን ይዞራል ማለት ነው። ልክ እንደዚህ ማለት ነው። እዛ አፕግሬድ ያደርጋሉ። እንትኑ ስትሞላ አፕግሬድ አድርጋሉ። ለጊዜው ማኑዋሊ ነው የምናደርገው። ይሄኛውን አፕግሬድ ማድረግ ግዴታ ማኑዋሊ ነው። ከዛ እንደዚህ ደግሞ ሲደርሰኝ ጊፍት እንደዚህ መላክ ይኖርብኛል፣ ግዴታ ነው። ሌሎችም እንደዚህ ሲደርሳቸው በሩም ውስጥ ካላችሁ ይልኩላቸዋል። በዚህ መሰረት ሌብላችሁ ከፍ እያለ ይሄዳል፣ ወይናችሁ ይጨመርላቸዋል ማለት ነው። ክላይም ታደርጋላችሁ። ይህንን በነገራችን ላይ በኋላ 0.5 ሲደርስ ያልኳችሁን አልረሳሁትም። እንዴት ቦት መግዛት እንደምንችል ራሱ ለ7 ቀን 24 ሰዓት ራሱ ሲሞላ ክላይም እንዲያደርግልን በ0.5 ዶላር እንገዛለን ማለት ነው። ሰው እንደዚህ እያደረገ ሂደትን እየጨመር 3 4 እንዳለኝ የዳይስ መጠን ማለት ነው እየጨመርኩኝ ሎንግ ፕሬስ ከፈለኩ ወይም ደግሞ ማኑዋሊም ከፈለኩ ግን ሎንግ ፕሬስ አድርጌ ሲደርስ ያው ክሊክ ማድረግ ይኖርብኛል። በእንደዚህ መሰረት ይቀጥላል። ያው ቪዲዮ እንዳይረዝም አሁንም ስፒዱን ልጨምረው ነኝ። ስለዚህ እንግዲህ ዛሬ አሁን ራሱ እየተጫወተ ነው። ምክንያቱም ሎንግ ፕሬስ ስላደረኩት በ3 እጥፍ ነው እየሄደ ያለው። ልክ እንደዚህ የተጫወተች ትሄዳለች። ከዚህ ያው ልክ መጨረሻ ላይ ክሊክ አድርጋ ሄዳ ዳይሱን ሮል እያደረገ ሄዳ ስትቆም እንደቆመችበት መጠን ኮይኖችን ትሰበስባለች። ግን ማግኘት እንዳለ ሁሉ ሎዝ ማድረግም አለው። አሁን እኔ ያው ዳይሱ አለቀ ከ101 ብቻ ነው የቀረች። በማኑዋሊ 1 ክሊክ አድርጋለሁ። እንደዚህ ትሄዳለች። ከዛ አሁን ይቀጥላል። ታስኮቹ አሁን እዚህ ኮምፕሌት ያደረኳቸው ታስኮች እነዚህ
ከላይም አደርጋለሁ። የሚቀሩት አይ ቲንክ 2 ኢንተራክት ማድረግ ያለብኝ 2 ታስኮች ቀርተውኛል። አኩስቴሽን ማድረግ ማለት ነው። እሺ ስለዚህ እቀጥላለሁ። እንግዲህ ያው ዳይሴ እንደገና መልሶልኛል 18 አገኛለሁ። አኩስቴሽን ማግኘቻለሁ። ስለዚህ ይሄን ኳይት ልብልና አኩስቴሽን ስለዚህ ከዚህ ከተዘረዘሩት ከሶስቱ አንዱን ሮብ ማድረግ አደርጋለሁ ማለት ነው። ስለዚህ ታች ያለውን ሮብ አደረግኩኝ። ከዛ አፕግሬድ አደርጋለሁ። በእንደዚህ እያለ ያው ዳይሴ 15 አለኝ የሄደ ነው። እሺ ይቀጥላል። በነገራችን ላይ ማግኘቱ እንዳለ ደግሞ ማሎስ ማድረግም አለ። እሺ አሁን አበባ አግኝቻለሁ። ስለዚህ አበባንም ልካለሁኝ ከሶስቱ ከውስጥ ካሉት ኦንላይን ካሉት ሰዎች ለአንዱ ማለት ነው። ልክ በእንደዚህ መሰረት ይቀጥላል። አሁን 13 በሁለት ጥፍ ነው እየሄድኩ ያለሁት። አሁንም ሎስ አድርጋለሁ። ከዛ አፕግሬድ አድርጋለሁ። ይቀጥላል። አሁን ድጋሚ አኩስቴሽን አግኝቻለሁ። ስለዚህ አሁንም ሮብ አድርጋለሁ። በእንደዚህ መሰረት ቅዳለሁ። ታስኬን ኮምፕሊት አደረኩ ማለት ነው። አሁን እዚህ ጋር ስንት ይቀረኛል? ከ5ቱ 2 ከዛ ከ3ቱ 1 ይቀረኛል። ሶ ዳይስ ሲኖረኝ መለሳለሁ ማለት ነው። አሁን ዳይስ አንድ ብቻ ነው ያለችኝ። እንግዲህ እሷንም በኋላ እንትን እላለሁ። ሶ ቀጣይ ምንድነው የሚሆነው? ኮይን መላእክት ጊፍት መሰጣጠት የሚለውን ነው። እሱን ያው በስትሄዱ በደንብ እየለመዳችሁ ስትሄዱ ሞር ስለ ፕላትፎርሙ እያወቃችሁ ስትሄዱ የምትረዱት ይሆናል። እንግዲህ 0.5 መሙላታችን ሲቸክ እናደርግ። ደስ ይላል። 0.93 ደርሰናል። ሶ አሁን ምንድነው የሚጠበቅብን? ዊዝድሮ የሚለውን ክሊክ እናደርግና ሾፕ የሚለው ጋር እንገባና ሃውስኪፐር ዳይስ 7 የምትለውን $0.5 ሪድም አድርገን እንገዛለን። ይህቺ ምንድነው ያው ፐርቻይዝ አድርገናል። ሰክሰስፉል ሆናል። ምንድነው የምታደርገው? እቺ ራሷ ለ7 ቀን በ24 ሰዓት የዚህ ጋር የምትሞላውን እኛ ማኑዋሊ ክሊክ እያደረግን ኮሌክት የምናደርገውን ፋርሙን ራሷ ትሰበስብናለች። ሌላው ደግሞ ከዚህ የምታያቸው 5 በተኖች ያላቸው ይሄ የመጀመሪያው ሜሴጅ የምንላላክበት ነው። ልክ እንደምታዩት እዚህ ሲስተሙ አለ። ሌሎችም ሰዎችም እንደዚሁ አድ ፕሌይሜት የሚላሉ። አሁን ሲስተሙ ላይ ለምሳሌ እኔ እዚህ ጋር እስካሁን ኮምፕሊት ያደረግኳቸው አቺቭመንቴን እና ሌሎች ያደረግኳቸውን አክቲቪቲዎችን እንደዚህ ቴክስት ያደርግልኛል ማለት ነው። የሚልክበት ነው። ኤግዚት ልበል። ሌላ በዚህ ማስታወቂያ ነክቼ እጄ ነው። ከዛ እዚህ ጋር ያው ፐርሰናል ቻት ማድረግ ትችላላችሁ የምትፈልጉት። ከዚህ ጋር ያው እንደምታዩት ቅድም የገዛናት የሰበሰበች ነው እና ልክ እንደዚህ ያው ለምሳሌ እዚህ ጋር አንዷን ፐርሰናሊ የስ ምናምን እያልኩ ለማውራት እችላለሁ። እንደዚህ ማለት ነው። ከዛ ቀጥሎ ሁለተኛው ሞመንትስ ነው። ኤክስፕሎረር ማድረግ ትችላላችሁ። ልክ እንደሌሎቹ እንደ ማንኛውም ፕላትፎርም ወይም ሶሻል ሚዲያ እናንተ እዚህ ጋር ያሉትን ኢቨንቶችን ወይም የተለያዩ እንትኖችን ፖስት ማድረግ ትችላለች። ለምሳሌ ፕላስ ምልክቷን ነክቼ ከዛ ፐርሚሽን ከፈቀዱለት በኋላ እንደዚህ ቪዲዮ መቅረጽ ይችላል። ወይም ደግሞ ሌላ እዚህ ጋር ፋይል ላይ ገብቼ ፋይሎችን ወይም ደግሞ ልክ እንደዚህ በስቲከር መልክም ሊሆን ይችላል። እዚህ ጋር ጽሁፍ ጽፌም ፊሊንግን እንደ ፌስቡክ ወይም ደግሞ ሌሎች ላይ ሶሻል ሚዲያ እንደ ኢንስታግራም አይነት ቴክስቶችን ወይም ደግሞ ፊሊንግን እንደዚህ በኖርማል ኮት ነገር ወይም ደግሞ የሆነ ነገሮችን ጽፌ እንደዚህ ለምሳሌ ኢትኢዝ ጉዳይ ምናምን አይነት ነገር ብዬ ፖስት ማድረግ እችላለሁ ማለት ልክ እንደዚህ ፖስት አድርጋለሁ። ሰክሰስፉል እያል ሞመንቶችን እንደዚህ ማድረግ እችላለሁ ማለት ነው። ቀጣይ ደግሞ ያሉት እዚህ ጋር እንደነገርኳቸው ይሄ ሆም ይባላል ወይም ደግሞ ፋሚሊ ይባላል፣ ሩም ይባላል። እዚህ ጋር ሁሉም አለ፣ ፋሚሊ አለ፣ ፓርቲ ማለት ይችላል። ይሄ ደግሞ ፎሎ ያደረኳቸው ነው። እኔ ፎሎ ያደረኩት የለም እናንተን ለማሳየት ብዬ ስለከፉት ገና አዲስ አካውንት ስለሆነ ማለት ነው። ከዛ እዚህ ጋር ለምሳሌ ፓርቲ ላይ አንድ ሊንካና ልግባ እስኪ ያው ገባል። ከዚህ ጋር ልክ እንደዚህ አሮጥ ይችላል። ኤግዚት ማድረግ ከፈለ ደግሞ ኤግዚት አድርጌ ኤግዚት ላደርጋለሁ። ሌላው ደግሞ እዚህ ጋር ሃይ ፋሚ ከሚለው ላይ ከዚህ ጋር እንደምታዩት ሊስቶች አሉ። እነዚህ ቁጥሮቹ ዳውን ካውንት ሲያደርጉ ኤነርጂ ባለኝ ኤነርጂ ሌቭል መሰረት እዚህ ጋር ስቲል ማድረግ እችላለሁ ማለት ነው። ልክ እዚህ ጋር
አሁን እኔ ከ20 አለኝ። ስለዚህ እነዚህ ውስጥ ሰዓቶቹ ዲስካውንት አድርገው 00 ሲሆኑ ቀጥታ ክሊክ ሳደርግ ባለኝ ኤነርጂ መጠን ልክ እዚህ ጋር ያሉትን ሬድ ፓኬቶች ክሊክ አድርጌ ስቲል ማድረግ እችላለሁ ማለት ነው። ያኔ እኔ ጋር ይጨመርልኛል ማለት ነው። ኦልሞስት አሁን 0 ነጥብ እየሰበሰበችልኝ ነው ራሷ። ከዛ እዚህ ጋር እንዴት ነው ክሬት ማድረግ ይችላል፣ የራሴን ሆም ክሬት ማድረግ ይችላለሁ። ያስ ትችላላችሁ። ግን ለምሳሌ እዚህ ጋር ፋሚሊ ኔም ፋሚሊ ክሬት ላደርግ ነው። ፋሚሊ ኔም ዛሃራ ፋሚሊ ብዬ ክሬት ላርግ። ከዛ ያው እዚህ ጋር ኖቲፊኬሽን ይመጣል ጆይን አድርገኝ ምናምን ነው። ያው ይሄ የተለመደ ነው። ከዛ ፋሚሊ ዌልካም ሜሴጅ ዌልካም ቱ ዛሃራ ብዬ ሴቭ አደርጋለሁኝ። ከዛ ግን ምንድን ነው እዚህ ጋር ለመግዛት ይህንን ክሬት ለማድረግ ወይ ሌብል ከፍ ማለት አለብኝና 1000 ኮይን ሊኖር ይችላል፣ ወይም ደግሞ $1 ያህል ሬድ ኢንቨሎፕ መኖር አለበት ማለት ነው። አሁን ግን እኔ 0 ነጥብ ምናምን አካባቢ ስለሆነ ይህን ማድረግ አልችልም ማለት ነው። ነገር ግን ሌብል ከፍ ካለ ወይም ደግሞ በቂ የሆነ ኮይን ካለኝ ከ1000 ኮይን እና ወይም ደግሞ አንድ ሬድ $1 የሚያወጣ ሬድ ፓኬት ኢንቨሎፕ ካለኝ መግዛት ይችላል። ስለዚህ ለጊዜው አሁን እኔ ስላልደረስኩኝ ገና የመጀመሪያ ስለሆነ መግዛት ወይም ክሬን ፋሚሊ ክሬት ማድረግ አልችልም ማለት ነው። ስለዚህ እንወጣለን። ያው አብረን እንደከፈት ነው መሰረት ምንም አይነት ፋሚሊ ፎሎ ስላላደረኩ እስኪ ይሄኛውን ፍቅር ወይም ላቭ ፋሚሊ የሚለውን ጆይን ላድርገው። አሁን ጆይን አድርጋለሁ። ከዛ በኋላ እንደዚህ የሚመስል ፔጅ ይኖረኛል፣ ታስክ ይኖረኛል። አሁን እነዚህ አቺቭ ያደረኳቸው ታስኮች እና ያላደረኳቸውን ናቸው። ስለዚህ አቺቭ የመጀመሪያው ጆይን ማድረግ ነው። ከዛ በኋላ ሌሎችን ጎ ኮምፕሌት እያልኩ እየሄድኩኝ ማድረግ ታስኮችን መፈጸም መጨረስ ነው የሚኖርብኝ። ከዛ ወደ ሆም ፔጃችን እንመለስና እስኪ ቅድም የገዛናት ምን ያህል እንደሰበሰበችና ምን እያደረገች እንደሆነ እንይ። እሺ እቺ ወዚህ ጋር ማለት እቺ ትታያቸዋለች 6 ዴይ ትላለች። አሁን አንድ ቀን ዛሬ ታገለግልና 6 ቀን ይቀረኛል ማለት እያለ መግዛትና ማሳደግ እችላለሁ ማለት ነው። ሶ አሁን እዚህ ደርሻለሁ። በዚህ መሰረት ነው አሰራሩ። ሞር ደግሞ እየለመዳችሁ ስትሄዱ ውስጥ ላይ ገብታችሁ እንደ ማንኛውም ሶሻል ሚዲያ ማለት ነው መልመድ ትችላላችሁ። ግን ያው አንደር ፕሮግረስ ነው፣ ገና ቢውልድ ሆኖ እያለቀ አይደለም። አንዳንድ ነገሮች አፕዴት ይደረጋሉ። እንደ ማንኛውም ፕላትፎርም አንድ ቨርዥኑ እየተሻሻለ ይሄዳል። ያኔ ደግሞ አብራችሁ ከፕላትፎርሙ ጋር አብራችሁ እያለማመዳችሁ ትሄዳላችሁ ማለት ነው። አመሰግናለሁ። ቻው።